እዚህም የተገረመው መምህሩ ወደ ማሰልጠኛቸው ለምን ዓላማ እንደመጣም ይጠይቀዋል። ከዚያም ታሪካችን ወደ 1942 በድጋሚ መልሰናል። ወቅቱ የሁለተኛው የዓለም ጦርነት ወይም የባቶን ጦርነት ላይ ነው። እናም ጄምስን አሊያንስ ፎርሶችን የሚያገለግል አደገኛ የእንግሊዝ አዛዥ ወታደር ሆኖ እናገኘዋለን። ህብረት ፈጥሮ ሲዋጉ የነበሩት ሀገራት ህብረታቸው ሲፈርስ ወታደሮቹ ድንብርብራቸው ወጥቶ ተበታትነው ነበር። ይህን ክፍተት ተጠቅመውም ጃፓኖቹ በሰማይም በምድርም ነበር ያስጨነቋቸው። ጄምስ የጄት አብራሪ ሆኖ ከጃፓኖቹ ጋር እልህ አስጨራሽ ክሽክሽ ማነው ፍልሚያ ላይ ሆኖ ሳለ እንዳለመታደል ጀቱ ይመታበታል። በዚህም በፓራሹት ከጄቱ ወርዶ በጫካው ውስጥ ተሸሸገ። ለካ ያረፈበት ቦታ በጃፓኖች ወታደሮች የተያዘ ስፍራ ላይ ስለነበር ጄቱ መከስከስ በጭንቅ ቢያመልጥም ራሱን ግን በጃፓን ወታደሮች ተከቦ አገኘው። ከባድ ትንቅንቅ በማድረግ ሊፋለም ቢሞክርም ጄምስ የህንድ አክተር ባለመሆኑ በጃፓን ወታደሮች ተይዞ ሁኔታዎች አስከፊ ወደሆኑበት የጦር እስረኞች ማጎሪያ ካምፕ ውስጥ ተወስዶ ታጎረም። በዚህ ጨካኞች በተሞሉበት ካምፕ ውስጥ የጨካኞች ጨካኝ የሆነው ሌተናል ኮሎኔል ኢቶን ያገኘዋል። ኢቶ ጄምስን ይህንን ነጫጭባ ፈረንጅ መበቀል አለብኝ ብሎ በማሰብ ምርጥ ወታደሩን ኮርፓላንና ሌሎች ታማኝ ወታደሮችን ጄምስን ወደ ጫካው ወስደው እንዲገሉት ያዛቸዋል። እንግዲህ ፈጣሪው ነው። ወታደሮቹን በታዘዙት መሰረት ወደ ጫካው ወስደው እንደ አብርሃም በግ ሊሰይፉት ሲሉ ሞቴ መች እንዲህ በቀላሉ ሆነና ያለው ጄምስ